ሰላም እንዴት ናችሁ? ዛሬ የማደርሳችሁ መረጃ እውነታውን በትክክል ያረጋግጥላችኋል። ወደ ዝርዝሩ ከመግባታችን በፊት በዚህ ቪዲዮ መጨረሻ ላይ ውጤቱ እስካሁን ያልተለቀቀበትን አንድ እውነተኛ የቴክኒክ ሚስጥር እነግራችኋለሁ። እስከ መጨረሻው አብራችሁ ይቆዩ። በመጀመሪያ መታወቅ ያለበት ትልቁ ሀቅ የ12ኛ ክፍል ብሔራዊ ፈተና ውጤት እስካሁን በይፋ አልተለቀቀም። ውጤቱ ወጣ ተብሎ የሚወራ ወሬ ሁሉ ከእውነት የራቀ ነው። ታዲያ ለምን እንዲህ ይባላል? ተማሪዎችና ወላጆች በከፍተኛ ጉጉት ላይ መሆናቸውን የተረዱ አንዳንድ ላይክና ቪው ፈላጊ ገጾች ተማሪዎችን ለማደናገር ሆን ብለው የሚያሰራጩት መርዝ ነው። የተለያዩ የማህበራዊ ሚዲያ ገጾች ውጤቱ ተለቀቀ በማለት ተማሪዎችንና ወላጆችን እያደናገሩ ይገኛሉ። እነዚህ አካላት ውጤት ለማየት እዚህ ይጫኑ የሚሉ የሐሰት ሊንኮችን በማሰራጨት ቻናላቸውን ለማሳደግ የተጠቀሙበት ይገኛሉ። ይህ በዲጂታል ዘመን የሚፈጸም ትልቅ የስነ ልቦና ጥቃት ነው ተብሎ ተፈርጇል። የትምህርት ሚኒስተሩ ፕሮፌሰር ብርሃኑ ነጋ በሰጡት መግለጫ ውጤቱ ከሰኞ እስከ ማክሰኞ ባሉት ቀናት ውስጥ ይፋ እንደሚሆን ተናግረው ነበር። ሰኞ አልፏል፣ ውጤቱ ግን አልተለቀቀም። ታዲያ አሁን ምን ይጠበቃል? መረጃው በግልጽ እንደሚያመለክተው ውጤቱ እስከ ነገ ማክሰኞ ድረስ ይፋ ይሆናል ተብሎ ይጠበቃል። ይህ ማለት ሚኒስትሩ ያስቀመጡት የጊዜ ገደብ ገና አላበቃም ማለት ነው። ተማሪዎችና ወላጆች ሊያውቁት የሚገባው ትክክለኛ የተረጋገጠ መረጃ የሚገኘው ከትምህርት ምዘናና ፈተናዎች አገልግሎት ብቻ መሆኑን ማወቅ አለባቸው። ተቋሙ እስካሁን ውጤቱ ስለመለቀቁ በይፋ ያወጀው ነገር የለም። ከዚህ ተቋም ውጪ የሚወጡ ማናቸውም መረጃዎች ውሸት መሆናቸውን መረጃው በጥብቅ ያስጠነቅቃል። ውጤቱ ሲለቀቅ ተቋሙ ራሱ ውጤቱ የሚታይበትን መንገድ በዝርዝር ይፋ ያደርጋል። ከዚህ በፊት ግን በተለያዩ ግለሰቦች የሚለቀቁ የውጤት ማያ መንገዶች ተማሪዎችን ለከፋ አደጋ ሊያጋልጡ እንደሚችሉ ተገልጿል። ተማሪዎች በትዕግስት መጠበቅ ያለባቸው ትክክለኛውን መግለጫ ከሰሙ ብቻ ነው። እንግዲህ በመግቢያ ላይ እንደነገርኳችሁ ያ ሚስጥራዊ መረጃ የሚነገርበት ሰዓት ላይ ደርሰናል። ውጤቱ ከሰኞ እስከ ማክሰኞ የተባለበት ዋና ምክንያት የዘንድሮ ውጤት በኦንላይን እና በወረቀት መሆኑ ሲስተሙን ዳግም የማጣራት ስራ ስለሚያስፈልገው ነው። በተጨማሪም ውጤቱ ሲለቀቅ ድረገጹ እንዳይጨናነቅ የሲስተሙ አፕግሬድ ስራ እየተከናወነ በመሆኑ ነው የጥቂት ቀናት መዘግየት የፈጠረው። ስለዚህ ውጤቱ በማንኛውም ሰዓት ሊለቀቅ ቢችልም የመጨረሻው ተስፋ ግን ነገ ማክሰኞ ነው። በመጨረሻም ተማሪዎችና ወላጆች ሆይ ከሐሰተኛ መረጃዎች ተቆጠቡ። አሁንም አዳዲስ መረጃዎችን እየተከታተልን ለእናንተ የምናደርስ ይሆናል። ይህን ቪዲዮ ላይክ እና ሼር እንዲሁም ሳብስክራይብ ያደርጋችሁ በሰላም ቆዩ።